በስልጣን ኦርቶዶክሳውያን እንዲጠፉ ስርዓተ ትምህርት እንዲገለል ኦርቶዶክሳዊ ስርዓተ ትምህርት ከቤተ ክርስቲያን ተንጠፍጥፎ እንዲጠፋ እንዳይኖር አስኮላ ትምህርት በሚል ስበብ ስሙ እንዳይጠራ ተደርጎ ተቀምጧል። ታሪክ ይሰረቃል፣ ስርዓተ ትምህርት ይበላሻል፣ ግብረ ገብነት የለም። መንግስት ይሄንን አያደርግም። የሀገር ጀግና እንዳይደነቅ የነገስታት ታሪክ ከሂስትሪ መጽሐፍ ተቀንሷል። ድሮ አስታውሳለሁ 5ኛ 6ኛ ክፍል መጽሐፍ ህብረተሰብ የሚባል መጽሐፍ ውስጥ የአፄ ቴዎድሮስ ታሪክ ከነሽጉጣቸው ይጻፍ ነበር። የለም፣ ታሪኩ ተፈቋል። ለምን ሲባል ተማሪ ተኮር ነው። ታሪኩን ማን ፈልጎ ያምጣው? ተማሪው ፈልጎ ያምጣው። ተንኮር ማለት ነው። መንግስት ለራሱ ሲፈልግ ይጠቀምበታል። ለምሳሌ ጫት፣ ሲጋራ፣ ሱስ፣ ሽሻ ቤት ባለፈው የህልውና ዘመቻ ሲባል በነበረ በጦርነቱ ጊዜ መንግስት ይዘጉ ሲል ነበር። አሁን ለምንድን ነው የከፈታቸው? እኔ ከዚህ ሰምቼው ጎንደር ሲሄድ አዘዙ አካባቢ ጫት እየወጣ እየተደፋ መኪኖቹ ሲያልፉበት ነበር። ዛሬ ለምን እንደዚህ አይደረግም? ዛሬማ ይፍዘዝ። ለጊዜው ችግር ሲመጣ ያችን ይመልስና ይደንግዝ። ምን በወጣው አፄ ቴዎድሮስን ያድርቅ፣ ሮናልዶን እየተከተለ ይዝለል እንጂ ይፍዘዝ። ኳስ ተጫዋች ነው ሮናልዶ። አንድ ቀበሌ አስተዳዳሪ ያሉ ትንሽ ትምህርት ችግር አለ። ህዝቡን ሰብስቦ ገጠር እናንተ ሰዎች ስርዓት ያሉ እንደ ሜሲ እንዳታበሳችኝ አላሉ። ሜሲን አያውቁትም ሰዎች፣ የማያውቁትን ነገር ነው። ይሄ አንዳንድ ነገር ተምሮ መምጣት ሰምቶ መምጣት ጆሮ ጠገብ ችግር ነው። አሁን ለማንኛውም ሮናልዶ የሚባለው ኳስ ተጫዋች ነው እና ያንን ኳስ ተጫዋች እያደነቀ ይሄዳል። የአባ ጊዮርጊስ ስም አይጠራም። ኖ ሴኩላር ነው ትምህርቱ፣ ዓለማዊ ስለሆነ እዚህ ላይ አትጡ። መንፈሳዊ ቅዱስ ያሬድን አትጥሩ። እሺ ሞዛርትን ተማር። የሙዚቃ ሊቅ የሚባለው ሞዛርት የሚባል አለ። ያን ተማር። ያሬድን አትጥራ። በስርዓተ ትምህርት በታሪክ ተሰርዘናል። ታቅዶ እየተሰራብን ያለ ማለት ነው። ኦርቶዶክሳዊ የሆነን ሰው ሁሉ ማጥፋት፣ ሰዎች ኦርቶዶክሳዊ መዓዛ እንዳይኖራቸው የእግዚአብሔርን ስም በራሳቸው በዓል ክርስቲያን ሆነው እንኳን እንዳይጠሩ መጥተው ምንድን ነው የሚሉት? እስኪ የመንግስት ባለስልጣናት ሆነው ክርስቲያን ሆነው ቤተክርስቲያን መጥተው ምንድን ነው የሚሉት? በእውነቱ ሀገራችን መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ ይላል። በመስቀል ለመጡ ብድግ ብሎ እግዚአብሔር ይመስገን ማለት ክርስቲያን እኮ ነው። እስቲ እግዚአብሔር ይመስገን ብሎ እንደግ ይል ምን አለ? እግዚአብሔር ይመስገን አይል በፍጹም አይል። እንዲያም ካለ የጋራ በሚያደርግ ፈጣሪ የተመሰገነ ይባላል። ፈጣሪ ይባላል። የትኛው ፈጣሪ ነው? ስሙን አጠራው እግዚአብሔር አትልም? ፈጣሪ ተብሎ ይጠራል። በዚህ ሁሉ ፈተና እየተፈተን ነው። አንዱ ፈተናችን ይሄ ነው። ይሄን እንደው ልነካካው። ስለዚህ አሁን ገንዘቡም በእናያገል እጅ ነው። ጦርነቱም በእናያገል እጅ ታቅዷል። ሰይጣናውያን በሆኑት ማለት ነው። ሰይጣንም ደግሞ በጎን እየተመለከ ነው። ትውልዱም ደግሞ ምቾት ስለሚፈልግ እየሄደ ነው። በአራቱም ወገን እየተወሰደ ነው። ከምቾት የተረፈውን በምን በዝሙት፣ ከዝሙት የተረፈውን በገንዘብ፣ ከዚያ የተረፈውን ደግሞ በሰይፍ እየቀጩት ነው። በዚህ ነው የተያዝነው ማለት ነው። ወደ ቤታችን እንምጣ።